ብልጽግና ፓርቲ ለድሮ ምስክር የሚያሻው ቃል የሚገባ ፓርቲ አይደለም። በቃሉ የተገኘ ቃሉን ከተግባር በላይ የፈጸመ ነው። እያንዳንዱ ለብልጽግና እኛ ሁላችንም ምስክሮች ነን። ምክንያቱም ዜጋ ተኮር ፓርቲ ነው። ቃሉን ያከበረ ፓርቲ ነው። ዜጋ ተኮር የሚለው ፓርቲው ከህፃናት እስከ አረጋውያን ድረስ ሰው ተኮር፣ ድሃ ተኮር፣ ዜጋ ተኮር ስራዎችን የሰራው በኮሪደር ልማቱም በሀገር ግንባታውም በተለያዩ ነገሮች የሚሰራው የዲሞክራሲ ስራ ዜጋ ተኮር ነው፣ ሰው ተኮር ነው ልማቱ። ስለ ብልጽግና መልካም ነገርን አይቻለሁ። የተሰሩ ስራዎች ወደር የላቸው። በጣም ደስተኛ ነኝ። እንደ ነገዋ ሴት የሞትን ያነሱ እንደገና ከተማችንን በላስኪት ቤት የነበሩት ዛሬ በኮንዶሚኒየም ውስጥ እየኖሩ ተደስተው እየኖሩ በቃ ሞትን አበቃልን ያሉ ሰዎች በብልጽግና ተነስተው ለኔ እንደተደረገ ቆጥር ያለው በጣም በብልጽግና ከተማችን ተውባ ለየት ያለች። እኔ ዱባይ ያለው ነው አላቃትም። ዱባይ በስዕል ሳያት ግን አሁን ከተማችን ውስጥ የተሰራው ስራ በጣም አመርቂና ልዩ ነው። ህፃናት ከማቆያ ከመዋያ ቀዳማይ ልጅነት ጀምሮ ታዳጊዎች መዋያ ስፍራ፣ መዝናኛ ስፍራ፣ የእግር ኳስ ሜዳዎች በአዲስ አበባ ድሮ እኛ ጉቶ እየነቀለን በየጫካው ከአውሬ ጋር ነበር ስፖርት እንሰራ የነበረው። አሁን በክብርት ከንቲባችን እንዲሁ በጠቅላይ ሚኒስትራችን መሪነት ብልጽግና በዚህ 5 ዓመታት ውስጥ ከምርጫ ወዲህ ብቻ በ100 ዓመታት የማይሰሩ የልማት ስራዎችን ሰርቶ አስደንቆናል። ብልጽግናን እኔ እወዳለሁ፣ አከብራለሁ። ስራዎቹ ሁሉ የውሸት ሳይሆን የተግባር ነው። እኔ ራሴ በብልጽግና ቀና ብያለሁ፣ አንገቴ ቀና ብሏል። ቢያንስ አሮጊቶች ከቤት ተደብቀው ነበር። ዛሬ ግን እንደ ቴክኖሎጂ ተብሎ እንደ ቴክኖሎጂ አይነት እንደ ምጣድ ተሰጥቶ ለእናቶች ዛሬ ከሰው እኩል ሆነዋል። እድሜ የሚባል የለም በብልጽግና። ቅድም ተናግረውታል። ማንኛውም ወንድ ሆነ ሴት ሆነ ማንኛውም እድሜ ገደብ የሌለው እኛም ይኸው እናቶች በበራችን ላይ አንዳንድ ነገር እንድንሰራ ተደርገን ከሰው እኩል ሆነናል። ብልጽግና ሁልጊዜ ምርጫችን ነው። ብልጽግናን እንመርጣለን።